እኔ ቅስሜ ተሰብሯል። በሽተኛው እኔ ያለው እኔ ለሱ ብለወጥ ምን ክፋት የለው። ግን የእግዚአብሔርን ፍርድ የሚለውጠው የለም። ሁሉም በየተራው ሄዳ ሁላችንም ተደግሶልናል። የመምህሩን የእናንተም ያባታችሁን የእኛም የልጃችንን ወልደ ሰማዕትን ነፍስ ያሳርፍልን። ስሙ ሁላችሁም በዓለም ዙሪያ ያላችሁ ዓለም አቀፍ የሆነው መምህር የሁል ጊዜ መንገደኛው ቅድም ተነግሯል። በአባቶች ምንም የቀረ ነገር የለም። ሁሉም ያውቀዋል። አባቶች ብቻ አይደሉም ያውቁት፣ በዓለም ዙሪያ ያሉ ክርስቲያኖች ያውቁታል ምን አይነት ሰው እንደሆነ። ድካም የሌለው አሁን ደከመ። ድካም የሌለው ነበር፣ አሁን ደክሟል። እዚያም የነበሩ ሰዎች እንዲሁ ዋናውን ሲጠቅሱልኝ በጣም ቅስሜን ሰብረውታል። አንድ ቀንም ህመም አለብኝ ብሎ አያውቅም። ሌላውን ሁሉ ይገልጽልኛል። ከእኔ አይለይም። የተባረከ ልጅ ነው በእውነት። ዘወትርም ደግሞ አንዳንድ ጊዜ ስራውን አውቃለሁ። ከ9 ሰዓት በፊት እህል አይቀምስም። በምንም አይነት እኛም እናውቃለን ይሄንን። እና እንዲህ ያለ በሽታ ደግሞ የሱካር የሚባል ሰይጣናዊ በሽታ ስሙን አጣፍጦ መሪር ነው፣ ከባድ ነው። ምግብ ያስፈልገዋል፣ ያለ ጊዜ ያስበላል፣ አስቸጋሪ ነው። እሱ ግን ጭክን ብሎ ሰውሮታል። በፍጹም እንዳለበት አልተናገረም። ሰውነቱ ባዶ ነው፣ ግን ሲያስተምር ኃይሉ ታላቅ ነው። ድካም የለውም። 24 ሰዓት ይሮጣል። እንግሊዝ ሲገባ ደውሎልኛል። እንደገና ደግሞ ሁለተኛው ቀን አሜሪካ ገብቻለሁ ብሎ ደውሎልኛል። በደወለልኝ 3 ቀን ይሁን እንደዚህ ነው ሞቱን የሰማሁት። ከወንድሙ መርዶውን ስሰማ እሱን ነው የዘለፍኩት። ክፉ ሟርተኛ እስከ ማለት ደርሻለሁ። ምን አይነት ሟርተኛ ሰው ገጠመኝ! ትናንት ወዲያ ደውሎልኝ አሁን ሞተ ይለኛል እንዴ ነው ያልኩት። ኧረ ሞቷል አለኝ። አላምንም ብዬ እግዚአብሔር ምስክር ነው ደውያለሁ አሜሪካ። እውነት ነው፣ እርግጠኛ ነው። ህመሙ እንዲህ ያለ ነበረ። ወደ አይኑም አደጋ ጥሎበት ነበረ። ከዚያ ወጥቶ የኛው ልጅ እርስዎን ትረዳ የነበረች ነው ስትንከባከበው የነበረችው። ከዚያ ወጥቶ ነፋስ ለመቀበል ወዲያ ወዲህ ብሎ አንድ ኢትዮጵያዊ ያገኘ። ገላዬን ጠበኝ አለው። አጠበው። ካጠበው በዚህች ላይ አርፈ ቆየኝ መድኃኒቱን አመጣልሃለሁ ብሎ ሄደ። ተኛ እዚያ ላይ። ያ መድኃኒት አመጣልህ ያለው መድኃኒቱ ይዞ ሲመጣ እንቅልፍ መስሎት ሲቀሰቅሰው የለም። እንቅልፍ እንደወሰደው በዚያው ነው ሄደው። የቅዱሳን ሞት ይሄ ነው። አዎ ጻይር ጋር የለበትም እና እንደዚህ ሆኖ ነው የሄደው ብለው ነግረውኛል። ወደዋለሁ ልጄን፣ የምወደው ልጄን አጥቻለሁ። እግዚአብሔር ያጽናህ የምባል እኔ ነኝ። ቆስያለሁ፣ አዝኛለሁ። አዎ
ታላቅ ሰው ነው ያጣነው። ታላቅ መምህር ነው ያጣችው ቤተ ክርስቲያናችን። ሰው ይተካልን። ሰው በጠፋበት ሰዓት መምህር ዘላለም ይጠፋል እንዴ? ሊጠፋ ይገባዋል እንዴ? ቅስሜን ሰብሮታል እኮ ልጄ፣ ቅስሜን ሰብሮታል እኮ ልጄ። አይገቡ ገብቶ ቶሎ ደርሶ የሚጓጓኝ የሚያስታምመኝ እንዳያጣሁት እኮ። ይህ ቤት ነው እንጂ የሚያለቅሰው እኔ ነኝ እንጂ። አዎ ልጆቼ እባካችሁ፣ ያ ቅድም ተነግሯል። የአሕዛብ ለቅሶ አይደለም የምናለቅሰው፣ ጉዳያችን ቀረብን ነው። ጠቃሚያችንን አጣን ብለን ነው፣ ሌላ አይደለም። እሱማ ተመቻቸለት። ሰማዕት ዘንበለ ደም ነው፣ ሰማዕት ዘንበለ ደም ነው። የሐዋርያትን ኑሮ አባታችን ጨርሰውታል። ቅድም የሐዋርያትን ኑሮ የኖረ ነው። አዎ ደረቅ እንጀራ በልቶ የሚያድር ያውም በ9 ሰዓት ፍጹም ሰው ነው። ፍጹም ሰው ነው። ተገላገለው። ያን ከንቱ ዓለም ተገላገለው። አዎ በአንድ ቀን 2 ጉባኤ 3 ጉባኤ እኮ የሚጮህ ነው። እኔ የሚገርመኝ አንደበቱ አለመድረቁ። በሽታው ክፉ ነው፣ አንደበት የሚያደርቅ ነው። ግን ምንም አንደበቱ አይዛባም፣ እፎይታ አያውቅም። እግዚአብሔር አድሎት የሚገባውን አገልግሎት ፈጽሞ ሄዷል። ለሱ አይደለም የምናለቅሰው፣ የኛ ጉዳያችን ቀረብን ብለን ነው። ሁላችሁም ተሰብስባችሁ እንድትሸኙት ነው መልእክቴን የማስተላልፈው። እኔ አባቱ መልእክቴን አስተላልፌላችኋለሁ። ወደዋለሁ ልጄን፣ የምወደው ልጄን አጥቻለሁ። እግዚአብሔር ያጽናህ የምባል እኔ ነኝ። ቆስያለሁ፣ አዝኛለሁ። አዎ እናታችንን የስወላ ባባ አይደለም ልጆች አሉት። እሱም እኮ እነሱን ይባርክልዎት፣ የቀሩትን ይባርክልዎት። እኔ ግን የቅርብ ልጄ ነበር አጣሁት። ረዳቴ እሱ ስለነበረ ነው። ለራሴ ነው እኔ የማለቅሰው። የኔ ፍጻሜ ምን ይሆን? ስንቱን አየሁት፣ ስንቱን ሸኘሁት። አይድረስ ነው። እግዚአብሔር መልካም ነው፣ ሐዘኔን አስረሳኝ። የቀደመው ባብ ሰላሜን ሲነሳኝ ክርስቶስ ኢየሱስ ሐዘኔን አስረሳኝ። ክርስቶስ ኢየሱስ ሐዘኔን አስረሳኝ። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። አብርሃም ከካራን ከእናት ከአባቱ ቤት ከነዓን ሲገባ ሲሰደድ በእምነት ከተሰጠው ተስፋ
ምድራሽዋ ዘሩና ሞት ክብርህ ጉዞ ወደ ፈጣሪ መሆኑን ብናውቅም ወደ ብርሃናማው ዓለም መሄድን ብናምንም ሳንጠግብህ እንደሳሳንልህ ድንገት ሳናስበው መለየትህ በላያችን የጨለማ በርኖስ የተደፋብን ሆነና ዛሬ መሰናበቻ ቃል አጣን። ከማን እንዋስ? ከሐዋርያቱ ተውሰን የጌታ ፈቃድ ይሁን ብለን ዝም እንበል? ወይስ ከዳዊት ተውሰን ሁሉን እንደ ፈቃዱ አደረገ ብለን ዝም እንበል? ወይስ በሥጋ ምንም እንኳን ብርቅ በመንፈስ ከእናንተ ጋር ነኝ የሚለው የሐዋርያው ቃል ያጽናናን ይሆን? ለአንተስ ድንቅ ጥሪ ነው፣ ለእኛ ግን ብትኖርልን እጅግ ይሻለን ነበር። አንተ ወደ ጉቦ አልቃሻ የፍቅር ሰው ሆደ ባሻ ለሰው እንጂ ለራስህ ያልኖርክ ክብርህን ትሩፋትህን ሽሽት ድብቅ አድርገህ የኖርክ ይሁልኝ ስሙልኝ የማትል ዝምተኛ አንተ ያውደ ምሕረት ግዞተኛ የልዩ ወንጌል ምርኮኛ አንተን ለመሸኘት በየትኛው ስንጽናና? ማጽናናቱን የምታውቅበት አንተ ነበርክ። በአልቃሾች መንደር ማናጣህ አንተ ነበርክ። አንተን አጽናኙን መምህር ሸኝተን በማን እንጽናና? እስኪ ተነሳና አይዟችሁ በለን። ከነዚህ ነው ከነዚያ ወገን ነው ሳትባል ከሊቅ እስከ ደቂቅ ከቄስ እስከ ጳጳስ ያለምንም ልዩነት ተወዳጅ ሆነ መክሊትህን ያካፈልከን ወይቱቦ ለጻድቅከ ይርአይ ሙስና ጻድቅህን ጥፋትን ያይ ዘንድ አትተውም እንዳለ ዳዊት። ይነጋል ይላሉ መቼ ይነጋና እያደር ይመሻል፣ ወዳጆቹን እያየ ያሸሻል እንዲል ያገሬ ሰው። ከምርቱ ግርዱ ከስንዴው ክርዳዱ በበዛበት ከዓመፅ ብዛት የብዙ ሰዎች ፍቅር እንደ ጉም በተነነበት መከዳዳት መሸነጋገል እንደ ክብ በሚታይበት በዚህ ብኩል መጻጉዕ ዘመን ያላደፈች ነፍስህን በጊዜ ሰበሰባት። መምህራችን ዘላለም ሆይ ድንግል ማርያም ለልጇ ባለቀሰችው ልቅሶ እንሰናበታለን። መምህራችን ሆይ እነዚያ ሁሉን በርኅራኄ ለሚመለከቱ ቃለ ወንጌልን ከዓመት ዓመት በማለትና በሌሊት ለሚያነቡ ለፍቅር ዓይኖች እጅ እየነሳን እንሰናበታለን። መምህራችን ሆይ ፍጹም መረጋጋት ለተላበሰው ትሑት ለሆነው ገጽ እጅ እየነሳን እንሰናበታለን። ከዋው እገር የሆኑ ለእለ ይዜንው ዜና ሰናይ የምስራች ወንጌል ተሸክመው የሚዞሩ ፈጣን እግሮች ብፁዓን ናቸው እንዳለ ሐዋርያው። ለነሐሴ ደብረ ሊባኖስ፣ ለመስከረም ግሸን፣ ለኅዳር አክሱም ጽዮን፣ ለሐምሌ አቦ ዝቋላ፣ ለትንሣኤ ጎልጎታ በአራቱ ማዕዘነ ዓለም ወንጌል ይዘው ለዞሩ እግሮች እጅ እየነሳን እንሰናበታለን። መምህራችን ዘላለም ሆይ ወንጌልን የዘወትር ጸሎት ላደረገ ለዚህ ዓለም ደስታ ላልተሸነፈ ዋዛ ፈዛዛን አስቀምጥሮ ለቃለ ለርቱ አንደበትህ እጅ እየነሳን እንሰናበታለን። ለነዳያን ሥጋ ሠርከ ኅብስቱን ለነዳያን ነፍስ ቃለ እግዚአብሔርን ለመጸወቱ እጆችህ እጅ እየነሳን እንሰናበታለን። ዕረፍተ ሥጋ ለማያውቀው የሕይወት ወንጌል ለሚያፈልቀው አስተዋይ ልቡና ለትሑት ሰብእና እጅ እየነሳን እንሰናበታለን። ዘላለም እንወድሃለን። ይተካል ይላሉ መተካት ነው ወይ? በትርንጎ ቦታ ቢበቅልም ዋይ ይላል ያገሬ ሰው። አንተን ማን ይተካ ይሆን? ተስፋ አንቆርጥም። ነፍስን በገነት ያኑርልን። ሙሉ ታሪኩን አገር ቤት ይደመጣል። ይሄ እንግዲህ ለእኛ ፍቅራችን ለመግለጫ የተጻፈ ነው እንጂ በባለሙያዎች በአገር ቤት በዝግጅት ላይ ያሉ አሉ። እግዚአብሔር አምላካችን መጽናናቱን ያድለን።